ጤና ይስጥልን ውድ ተመልካቾቻችን፣ እንኳን በድጋሚ ወደ YGCVD ቻናል በደህና መጣችሁ። በርካታ ዓመታት በአውሮፓ በአሜሪካና በተለያዩ የአረብ ሀገራት የሚኖሩ ዲያስፖራ ኢትዮጵያውያን ለፍተው ባጠራቀሙት ገንዘብ ሀገራቸው ላይ አንድ ቋሚ ንብረት እንዲኖራቸው ይመኛሉ። ይሁን እንጂ የሚያልሙትን የተሟላ አገልግሎት የሚሰጥና ዘመናዊ G+2 ወይም G+1 የመኖሪያ ህንፃ ለመጀመር ሲያስቡ ብዙ ነገሮች ወደ አይምሯቸው ይመጣሉ። አሁን ከአቅሜ አንጻር G+1 ብሰራ ወደፊት ከተማው ሲያድግ ቦታውን አባከንኩት ብዬ እቆጭ ይሆን? ተለቅ አድርጌ ጀምሬው አቅም አንሶኝ በጅምር ቢቀርስ? እነዚህንና የመሳሰሉ ሐሳቦች በየጊዜው ከሚከሰተው የግንባታ ወጪ ንረት ጋር ተደምረው ውሳኔያችንን አስቸጋሪ እንደሚያደርጉት የሚጠበቅ ነው። ስለሆነም ያለን በጀት ውሱን ከሆነ ስራ ከመጀመራችን በፊት በጥንቃቄ ማቀድ በጣም አስፈላጊ ነው። እንደምታስታውሱት ከዚህ ቀደም የG+2 ግንባታ በአንድ ጊዜ ለመጨረስ የሚከብድን ከሆነ ግራውንዱን ብቻ ለመኖሪያ ዝግጁ አድርገን ቀሪዎቹን ስራዎች ቀስ በቀስ ብንጨርስ የሚለው አማራጭ ያለውን ጥቅምና ውሱንነት በዝርዝር አይተን ነበር። በዛሬው ቪዲዮ ደግሞ ዋናውን ግንባታ በደራ ቆይተን ለጊዜው በሰርቪስ መልክ የተሰራ አነስተኛ መኖሪያ ቤት ብንሰራ ምን ያክል እንደሚያስወጣን እናያለን። ጥግ ይዞ የሚሰራ በመሆኑ ወደፊት አቅም ሲገኝ ትንሹ ቤት ውስጥ ሰው እየኖርበት ቀሪው ቦታ ላይ ከፍ ያለ ህንፃ እንዲገነባበት እድል ይሰጠናል። ለመሸጥ ብንፈልግም የተሰራው ቤት እንደ ፍራሽ ስለማይቆጠር ተፈላጊነቱን ከፍ ያደርግልናል። ይህ ጽድት ብሎ ያለቀ ዘመናዊ ቪላ ቤት 51 ካሬ ስፋት ያለው ሆኖ ከውጭ ሀገር ስንመጣ የምናርፍበት ወይም አነስተኛ ቤተሰብ ያለው ሰው ተከራይቶ ሊኖርበት የሚችል ይሆናል። ስለሆነም ሳሎን፣ መኝታ ቤት፣ የፊት ለፊት በረንዳ፣ ኪችን፣ የሰርቪስ በረንዳ እንዲሁም ሻወርና መጸዳጃ ቤትን የያዘ ነው። ከዚህ በመቀጠል የሥራውን ሂደት ደረጃ በደረጃ ለመረዳትና በጀት ለመመደብ እንዲያግዘን የዋጋ ግምቱን በአራት ክፍለን እንመለከታለን። በመጀመሪያ ለቅድመ ዝግጅት የቤቱን መሰረት ለማውጣት እንዲሁም አነስተኛ ሴፕቲክ ታንክ ለመስራት ምን ያክል እንደሚያስወጣን፣ ቀጥሎ ግድግዳ ገንብቶ ጣሪያ እስከ ማልበስ ያሉትን ስራዎች፣ በሶስተኛ ደረጃ የልስን ስራን፣ በርና መስኮት መግጠምን እንዲሁም የኮርኒስ ስራን፣ ከዚያም ቤቱን ጥቅቅ አድርጎ ለመጨረስ የሚያስፈልግን ወጪ እንመለከታለን። በመጨረሻም አጠቃላይ ወጪውን ደምረን እናያለን ማለት ነው። ግምቱን የምንሰራው የአዲስ አበባን ዋጋ መነሻ አድርገን ሲሆን ለእያንዳንዱ ምዕራፍ የሚያስፈልጉትን ማቴሪያሎች አይነትና ብዛት እንዲሁም የሰራተኛ ዋጋ ግምት ባካተተ መልኩ ነው። ስለሆነም እርስዎ ሊሰሩ የሚያስቡት በሌላ ክልል ላይ ከሆነ የሚኖረውን የዕቃዎች ዋጋ ልዩነት ታሳቢ በማድረግ አጠቃላይ ሂሳቡን ማስተካከል አይቸግሩትም። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ከሆኑ ደግሞ እንደተለመደው ቪዲዮውን ላይክ እና ሼር በማድረግ ስራችን ለብዙዎች እንዲደርስ እገዛችሁ አይለየን። ለምታደርጉልን ማበረታቻ ከወዲሁ ምስጋናችን እያቀረብን ወደ ዛሬው ዝግጅት በቀጥታ እናልፋለን። ክፍል 1 የመሰረት ስራ። በዚህ ምዕራፍ ቅድመ ዝግጅት፣ ቅየሳ፣ የመሰረት ቁፋሮና የድንጋይ ግንብ ስራ፣ የአፈር ሙሌት፣ የማስተሻታ፣ የግሬድ ቢምና የወለል አርማታ እንዲሁም የኮለም ብረት ስራ ይገኙበታል። የሴፕቲክ ታንክ ስራም በቅድሚያ ከሚሰሩት ተግባራት አንዱ ይሆናል። የመጸዳጃ ጉድጓድ ግንባታን በዚህ ዙር ማካተት ያስፈልገው ተቆፍሮ የሚወጣው አፈር ለሙሌት ማገልገል ስለሚችልና ምናልባት የሚተርፍ አፈር ካለም የአፈር ማስወገድ ስራውን በአንድ ጊዜ ለመጨረስ ስለሚረዳን ነው። ለስራው የሚያስፈልጉት ማቴሪያሎች ጠቅላላ ዋጋ 295,000 ብር የሚጠጋ ሲሆን ዝርዝሩ ይህንን ይመስላል። ከዕቃ ዋጋ በተጨማሪ የኮንትራክተር ትርፍን ጨምሮ
ለእጅ ዋጋ 115,000 ብር፣ ለአፈር መድፊያ መኪና 12,000 ብር፣ ለስቶር፣ ለውሃ ማጠራቀሚያ፣ ለዘበኛ ቤትና ለመሳሰሉ ቅድመ ዝግጅት ስራዎች እንዲሁም ለጥበቃ፣ ለስራ ክትትል፣ ለውሃና ለመሳሰሉ ወጪዎች 40,000 ብር ብንጨምርበት ለዚህ ምዕራፍ የሚያስፈልገን ጠቅላላ በጀት 462,000 ብር ገደማ ይሆናል ማለት ነው። ተጨማሪ ማስታወሻዎች። ይህ ግምት ግንባታው የሚካሄደው ዋልካ ያልሆነ አፈርና ተዳፋት የሌለው ደልዳላ ቦታ ላይ እንደሆነ ታሳቢ ያደረገ ነው። አቅም በፈቀደ መጠን በቢያጆ የሚመጡ ዕቃዎችን በሜትር ኪዩብ ከመግዛት ይልቅ የሚቀጥለውን ምዕራፍ ታሳቢ በማድረግ ሙሉ መኪና ማቅረብ የተሻለ ነው። ክፍል 2 ግድግዳና ጣሪያ። በዚህ ምዕራፍ የብሎኬት ስራን፣ ኮለሞችንና ቶፕ ታይቢምን፣ የባህር ዛፍ ከንችን፣ ሞራሊንና የቆርቆሮ ስራን ጨርሰን የቤቱን ግንባታ አንድ ደረጃ ወደፊት የምንገፋበት ነው። ለስራው የሚያስፈልጉት ማቴሪያሎች ጠቅላላ ዋጋ 202,000 ብር ገደማ የተገመተ ሲሆን ዝርዝሩ ይህንን ይመስላል። ከዚህም በተጨማሪ የኮንትራክተር ትርፍን ጨምሮ ለእጅ ዋጋ 57,000 ብር እንዲሁም ለጥበቃ፣ ለስራ ክትትል፣ ለውሃና ለመሳሰሉት ወጪዎች 20,000 ብር ብንጨምርበት ለዚህ ምዕራፍ የሚያስፈልገን ጠቅላላ በጀት 279,000 ብር አካባቢ ይሆናል ማለት ነው። ክፍል 3 በከፊል የማጠናቀቅ ስራዎች። ይህ ምዕራፍ የኤሌክትሪክ መስመሮችን መዘርጋት፣ የውሃና የፍሳሽ ቱቦዎችን መቅበር፣ ከውስጥም ከውጭም 2 እጅ ልስን፣ በርና መስኮት መቅጠም፣ የኮርኒስ ስራን እና የመሳሰሉትን ጨርሰን የቤታችንን ግንባታ የምናገባደድበት ስቴጅ ነው። ለዚህ ዙር የሚያስፈልጉት ማቴሪያሎች ዝርዝር ይህንን የሚመስል ሲሆን ጠቅላላ ዋጋቸው 210,000 ብር ገደማ ይመጣል። ከዚህም በተጨማሪ የኮንትራክተር ትርፍን ጨምሮ ለእጅ ዋጋ 65,000 ብር እንዲሁም ለአስተዳደራዊ ወጪዎች 20,000 ብር ብንጨምርበት ለዚህ ዙር የሚያስፈልገን ጠቅላላ በጀት 295,000 ብር አካባቢ ይሆናል ማለት ነው። ክፍል 4 የማጠናቀቂያ ስራዎች። የመጨረሻው ምዕራፍ የጂፕሰም ቻክን፣ የቀለም ስራን፣ የወለልና የግድግዳ ሴራሚክን፣ የመስታወት ገጠማን፣ ልዩ ልዩ የመብራትና የባኞ ቤት ዕቃዎችን እንዲሁም በቤቱ ዙሪያ 1 ሜትር ስፋት ያለው የአርማታ ንጣፍን ሰርተን ቤቱን የምናስመርቅበት ነው። ለዚህ ዙር የሚያስፈልጉት ማቴሪያሎች ጠቅላላ ወጪ 248,000 ብር ነው። የእጅ ዋጋ 64,000 ብር እንዲሁም ለአስተዳደራዊ ልዩ ልዩ ወጪዎች 20,000 ብር ብንጨምርበት ለዚህ ምዕራፍ የሚያስፈልገን ጠቅላላ በጀት 332,000 ብር ገደማ ይሆናል ማለት ነው። ማጠቃለያ። ከላይ በዝርዝር እንደተመለከትነው መሰረቱን ለማውጣትና አነስተኛ ሴፕቲክ ታንክ ለመስራት 462,000 ብር፣ ግድግዳ ሰርቶ ጣሪያ ለማልበስ 279,000 ብር፣ ከፊል የማጠናቀቂያ ስራዎችን ለመስራት 295,000 ብር፣ ለፊኒሺንግ ስራዎች ደግሞ 332,000 ብር መድበናል። ስለሆነም በጥቅምት ወር 2018 አዲስ አበባ ላይ የሚሰራ 51 ካሬ ገደማ ስፋት ያለውን ጥንቅቅ ብሎ የሚሰራ ሚኒ ቪላ ለመስራት 1,370,000 ብር አካባቢ ይፈጃል ማለት ነው። ቪዲዮውን ከወደዱት ላይክ ቢያደርጉና ለወዳጅ ዘመድ ቢያጋሩ፣ በዝግጅታችን ላይ ያለውትን ሐሳብ ደግሞ በኮሜንት ቢጽፉልን ተመሳሳይ ስራዎችን እንድናቀርብ ትልቅ እገዛ ይሆናል። የሚቀጥለው ቪዲዮ እንዳያመልጦ የደወል ምልክቷን ክሊክ ማድረግም አይርሱ። በዚህ ዝግጅት ቢል ኦፍ ኳንቲቲን ወደ ማቴሪያል ዝርዝር ለመቀየርና የእጅ ዋጋን ለመገመት የተጠቀምንበት YGCPT ሶፍትዌርን ነው። ከዚህ በተጨማሪ ፕሮግራሙ ጥቅል የበጀት ግምትን ለመስራትና ጨረታን ሲሞሉ ትርፍን በፐርሰንት ሳይሆን በጥልቀት ተንትኖ ተወዳዳሪ ዋጋን ለመሙላት በሚያስችል መልኩ
በሀገራችን የተዘጋጀ ሶፍትዌር ነው። የተለያዩ አይነት ግንባታ ነክ ግምቶችን እንድንሰራሉ ወይም ሶፍትዌሩን እንዴት ማውረድ እንደሚችሉ መረጃ ለማግኘት በእነዚህ አድራሻዎች ያገኙ። የዛሬውን ዝግጅት በዚሁ አበቃ። እስከ መጨረሻው ስለተከታተላችሁን እጅግ እናመሰግናለን።